Hey, this is Rami. Yes, I. ለማታውቁኝ ራሚ ናስር እባላለሁ። I have been building so many products SaaS በሆኑ አርቲፊሻል ኢንቴሊጀንስ ላይ ሰፖርት የተደረጉ የተለያዩ ፕሮዳክቶችን ቢልድ ለማድረግ ያለው ወጣት ነኝ። We have been into this product like 100%. We sacrificed many things እና ያ ነገር አሁን ላይ እያስከፈለን ነው። which means ይህንን ፕሮዳክት መሬት ላይ አውርደን እኛ ራሳችን ለማሰራት እንደገና ደግሞ እየተፈጠሩ ያለውን ዋነኛ ፕሮብለም ሶልቭ ለማድረግ እየሰራንበት ያልነበረው መንገዶች በጣም 100% ሁሉ ነገር ጊቭ ለማድረግ ነበር ነው። ከ12 በኋላ ድሮፕ አውት አድርገን ከመውጣት እዚህ ፕሮዳክት ላይ ሌጋል ሆነን ለመስራት የተለያዩ ፋይናንሻል ሰስቴን ለማድረግ አይ ቲንክ ዊ ሃቭ ቢን አዲክትድ ቱ ኢት። በቃ ማንም የትኛውን ፋውንደር በእንደዚህ አይነት ፕሮዳክት ላይ እንደዚህ አይነት አፕሮች አይኖረውም። ምክንያቱም ኢትስ ኢምፖሲብል ነው። ብዙ ሰዎች ብዙ ፋውንደሮች ቢልድ በሚያደርጉት ፕሮዳክት ላይ በጣም ኢንቶኢት ይገባሉ እና ያ ነገር በጣም ኮስት አለው። ስለዚህ ያንን ነገር ደግሞ ባላንስ ማድረግ አለብን ማለት ነው። በጊዜ ሂደት ያንን ነው እኔም እየተማርኩ የመጣሁት። ዮ ቲክታክ ዮ ዩቲዩብ ማውራት ስፈልግ ጠይቀኝ ስታለሁ። ዛሬ አንድ ሚቲንግ ይኖረናል። የሚቲንግ የቦሌ ክፍለ ከተማ በቅርቡ እንትን ያደርጋል፣ የቶርናመንት ዝግጅት ያደርጋልና ጀምሯል። ኦልሬዲ ቶርናመንቱን ይጀምሮታል። ስለዚህ ያን የሰራነውን የኤዋይል ፕሮጀክት ለእነሱ ኦፈር ልናደርግላቸው ነው። ምክንያቱም ያላቸውን የቶርናመንት ሂደት በዲጂታል በሆነ በኩል እንዲያራቀቁት ማለት ነው። ለሚቲንግ አዘጋጅተውናል። እዛ ነው የምንሄደው ማለት ነው። እዛ ሚቲንግ ላይ መቀረጽ የሚችል ከሆነ በእርግጥ ያንን ክሊፕ እዛ ቀርጬ ያሳያቸዋለሁ። ከሌለም ደግሞ ውስጥ ላይ የነበረን ሪስፖንስ ከነሱ ምን እንደተሰማ ምናምን አሳያቸዋለሁ። እንገናኝ እዛ። I mean, where the fuck should I really even start? I got hoes that I'm keeping in the dark. I got my niggas cross the street living large. Thinking back to the fact that they dead, thought my raps wasn't facts, so they sat with the bars. I got 2 phones, one need a charge. Yeah, they twins, I could tell they ass apart. I got big packs coming on the way. I got big stacks coming out to save. I got Lil Max with me, he the wave. It's a big gap between us in the game. In the next life, I'm trying to stay paid. When I die, put my money in the grip. When I die, ዛሬ አፕሪል 17 ነው። ላስት ታይም ከክፍለ ከተማ ሰብሲቲ አድሚኖች ጋር ዲስከሽን ነበረን። ዲስከሽኑም በጣም ዌል ሂዶ ነበር። በጣም ጥሩ ፕሮግረስ ላይ ነበረ። ያው ሂደን ተስማምተን ሂደን እና አንዳንድ ቴክኒካል የሆኑ ፓርቶችም ትሬን እንድናደርጋቸው እንድናሳያቸው ፈልገው ነበር። ከዛ ከሚቲንጉ እና መሀል ላይ የሆነ ጋፕ በበዓል ምናምን ትንሽ እየተራዘመ ምናምን መምጣት ጀመረ እና ትላንትና አሁን ላይ መጠቀም እንደማይፈልጉና እስከ ክረምት ድረስ እንዲያራዝሙልን የጠየቁት። ክረምት ላይ የሚኖራቸው ውድድር አለ። የክረምቱን ውድድር በዛን ሰዓት የክረምት ውድድር በሚመጣ ሰዓት የዛኔ እንጠቀምበታለን ምናምን በሚል ነገሩን ዘጋ ነው ማለት ነው። ዛሬ ዋነኛው ላውራበት የምፈልገው ጉዳይ በዚህ ጆርኒ ላይ በዚህ ጉዞ ላይ የተለያዩ ሂደቶች አጋጥመውናል። አንዳንዱ በካሜራ የቀረበ ነው፣ አንዳንዱ ደግሞ ከካሜራም ውጪም ነው። አይ ቲንክ ዊ ሃቭ ቢን ኦብሰስድ በዚህ ስታርታፕ ላይ ሃይስኩል ድሮፕ አውት ከማድረግ ፋይናንሻል ስቴብል ለማድረግ ስታርታፑን ሰፖርት ለማድረግ ያው እንደ ስታርታፕ ፋውንደር ሳክሪፋይስ የሚደረጉ ነገራቶችን በከፊሉ ያው እንደ አቅማችን ከብዙ ሂደቶች ከእድሜም ከኤክስፒሪያንስም ከእውቀትም ከችሎታም አንጻር የተለያዩ ነገራቶችን ጥረን ነበር። አይ ቲንክ
ኦብሴሽን ፕላስ አዲክሽን በለው ታውረን ነበር። ያው የሆነ አይዲያ ይኖራችሁ ያንን አይዲያ መሬት ላይ ለማውረድ የምታስኬዱት ጆርኒ ነው፣ ሂደት ነው። ኔጌቲቭ ነገር የለውም፣ ግን በላይፋችሁ ላይ ያ ነገር የሆነ ሌቭል ደርሶ ደግሞ ህይወታችሁ መለወጥ የማይችልበት ደረጃ ካልደረሰ ወይም ፍሬያማነቱን ቶሎ ካላሳያችሁ በውስጥ ውስጥ የሚጥላችሁ ማለት ነው። እኔ ላይም ሀፕን ያደረገው ይሄ ነው። ይህንን ስታርታፕ ቢልድ በምናደርግ ሰዓት ምንም አይነት ባካፕ ፕላን የለንም። አብዛኞች ያው በከፊሉ ስታርታፕ ፋውንደር ሲሆን የሆነ ባካፕ ፕላን ፋይናንሻሊ ሰፖርት የሚያደርገው ኦር ደግሞ የሆነ ፕላን ቢ ብሎ ፕላን የሚያደርጋቸው የተለያዩ ነገራቶች ይኖራሉ። አሁን ላይ ላይፌን ሪላይዝ ሳደርገው በደንብ አናሊዝ ሳደርገው ምንም አይነት ባካፕ ፕላን እንደሌለኝ በዚህ ስታርታፕ ላይ ኦብሰስድ ሆኜ ነው ራሴን ያገኘሁት እና ያ ነው ዋጋ እያስከፈለኝ ያለው ማለት ነው። ዛሬ አሶፍ ናው ላይፌን ባላንስ ማድረግበት የምፈልገው ሮድ ካሁን በኋላ ፋይናንሻሊም ሆነ ራሴን ሰስቴን ማድረግበት ሂደት መፈለግ አለብኝ። ያንን በአንድ ቀን የማመጣው ነገር አይደለም፣ ግን ጊዜ ሰጥቼው በደንብ አድርጌ ያስብበታለሁ። ያ ነው ኔክስት ፕላኔ። በምሰራቸው ስታርታፕ ጉዳይ ላይ አይ ቲንክ አሁን ላይ ሰፊ ጋፕ መስጠት አለብኝ ከምሰራው ስታርታፕ እና ከኔ ላይ ያለውን ሂደት ጋፕ ሰጥቼው እኔም ቢሆን ሞር ፓወርፉል ሞር ፋይናንሻሊ ስቴብል ሆኜ ያው በተለያዩ ነገራቶች ራሴን አስተካክዬ የሚመለስበትን ሂደት አመቻቻለሁ። አሶፍ ቱዴይ ግን ያው ዲሳይድ ለማድረግ በጣም ቢከብድም አሁን ላይ የምሰራውን ማንኛውም የሰራሁበት ያለውን ስታርታፕ ኢዋይልም ሆነ በዲጂታል ስካውቲንግ ሰፊ ጋፕ መስጠት አስቤያለሁ። ያው ቀላል ዲሲዥን አይደለም ሜክ ለማድረግ፣ ግን ይሄ ነው ላይፍ። ሁሉንም ዲሲዥን የምፈልጉትን ዲሲዥን እናንተ ስለፈለጋችሁ ወር ደግሞ እናንተ ስላላችሁ ሳይሆን ጀስት ሂደቱ የሚመራችሁ ነው የሚሆነው ማለት ነው። ፌታችሁ ነው የሚወስነው። ራሴን ትክክለኛ ፖዚሽን ትክክለኛ ቦታ ፖዚሽን አድርጌ መቀመጥ ስላለብኝ ነው እንጂ there is nothing wrong about the product maybe with ይሄን ኒች ውስጥ ያሉ ዲፓርትመንት ቦታዎች ለቼንጅ ያላቸው ለቴክኖሎጂ ያላቸው ለለውጥ ያላቸው ሂደት ፋክተር ቢኖረውም ከስታርታፑ ጋር ምንም አይነት እንትን የለኝም። ዋነኛው ነገር ምንድነው? ስታርታፑና እኔ አልተገናኘንም፣ አልተመጣጠንም። ስታርታፑ ጥሩ የሆነ ፋይናንሻል ስቴብል የሆነ ሰው የሚፈልገው እኔ በኩል ደግሞ ስትመጡ ስለዚህ ያ ነገር እውነት ስታርታፕ ኢዝ ድሪም ነው፣ ኦብሴሽን ነው። ለዛ ነገር የሚሰጠው ሂደት ነው። ለዛ ነገር አሴ ድሪም ከሆነ ድረስ ድሪም ነው እንጂ የሆነ ፓርት ኦፍ እንደ ድሪም የሆነ ነገር ሰፖርት የሚያደርገው ነገር ያስፈልገዋል። ገብቷችኋል? ያን ድሪም ሆኖ እንዳይቀር ሌላ የማታግዙበት ነገር ያስፈልጋል። ዋነኛው ነገር ያው ፋይናንሻል ነው። ያን ነገር ስቴብል አድርገን ነው ከዛ በኋላ ድሪማችንን ታሳኩት። አብዛኛውን ሰው ድሪም ይኖረዋል። በ19 ዓመት እንግዲህ ያንን ድሪም አሳካለሁ ሳይሆን ድሪም ይኖረዋል፣ ግን ለዛ ድሪም የሚሄደው ጆርኒን ያመቻችለታል ነው። ወደፊት ጊዜ ከፈቀደ አላህ ካለ በዚህ ጆርኒ ላይ ያንን ድሪም ለማሳካት የምትሄዱት ሂደት ወደዛ ድሪም ከሆነ ሪች ታደርጋላችሁ። ግን ያንን ሮድ ለመሄድ የሚያስኬዳችሁ ሂደት ማመቻቸት አለባችሁ። ጀስት ድሪም ሆኖ ጀስት አይዲያ ሆኖ ያ አይደለም ዋነኛው ፓርት ማለት ነው። ያንን ጆርኒ የሚያስኬዳችሁን ላይፍ ስታይል ፋይናንሻል ስቴብል የሚያደርጋችሁን ሂደት ክሬት ካደረጋችሁ በኋላ ለድሪማችን መኖር እንጀምራለን ማለት ነው። ያንን ጆርኒ ነው እኔም መጀመር የምፈልገው። ቪዲዮዎቼ በዊክ ጋፕ መሀል እየተቀራረጹ ናቸው፣ ግን በአንድ ቪዲዮ ራፓፕ አድርጌ ለማቅረብ ሞክሬያለሁ። እንደምታዩት ነው። በዚህ አጭር ጊዜ ውስጥ በዚህ በሁለት ሳምንት ውስጥ ብዙ ነገር ነው የሚቀያየረው። ታንክ ዩ ፎር ዋቺንግ። እዚህ ድረስ ጆርኒን ስለምትከታተሉ ቪዲዮን እዚህ ድረስ ስላያችሁት
I'll keep you updated ባለኝ ሲቹዌሽን ባለኝ ሁኔታዎች ያ ቴንክ ዩ አመሰግናለሁ